ቋንቋ ከዶርም እስከ ካፌ ከካፌ እስከ ከተማ ማለት ነው። ኦሮሞኛ፣ ወላይተኛ እንዲሁም ስትገቡ ስትወጡ የምትጠቀሟቸው አጫጭር በቃ በቀላሉ እንድትሸመድዱ አድርጌ በቀላሉ ዩኒቨርሲቲ ግቢ መጥራት ጀምሯል። እንዲሁም በቅርቡ ያው ሪሚዲያል ተማሪዎችን መጥራት ይጀምራል። ያው ማስተላለፍ የምፈልገው መልእክት ዋና ይሄ ሳይሆን አሁን ከተለያዩ ቦታ አሁን የተለያየ ቋንቋ የሚያወራ ሰው ወደ ዩኒቨርሲቲ አካባቢ ይመጣል። በዛ ሰዓት አሁን ብዙ ሰው አለመግባባት ይፈጠራል ማለት ነው። ግቢ ውስጥ ወይም ዶርም ውስጥ ሲገቡ ዶርም ውስጥ አብዛኛው ሰው ያለበት አብዛኛው ሰው የሚመጣው ከኦሮሚያ አካባቢ ዩኒቨርሲቲዎች ያሉት የኦሮሚያ አካባቢ ናቸው። እዛ ኦሮሚያ አካባቢ ስትሄዱ የግድ ማወቅ ያለባችሁ ነገር ቢኖር ያው ቋንቋ ነው። ቋንቋ ማለት አሁን ለመግባባት ባክቦን ነው የጀርባ አጥንት ነው። በቃ እዛ አካባቢ ስትሄዱ የትም ብትሆን አሁን የትም ብትሄድም ቋንቋ ማወቅ ግዴታ ነው። የተወሰኑ አሁን እዛ አካባቢ አለዋይስ ሁል ጊዜ የሚወሩ አንዳንድ ቃላቶችን ወይስ አንዳንድ ወርዶችን ማወቅ ግዴታ ነው። እነኚህ ቃላቶችን ለማወቅ ከፈለጋችሁ ይሄንን ፔጅ ፎሎ አድርጉ። ከዚህ በኋላ ቀጣይ ያው ኮንቲኒየስሊ የሚለቀቁ የቋንቋ ድረስ ያሉ ታክሲ ላይ የተለያዩ ቦታ ላይ በቃ ወደ ላይ ስትሄዱ ወደ ታች ስትመጡ ሎኬሽን ምን በቃ ሁሉም ነገር እናንተን እንዴት እንደምትጠቀሙ ግልጽ አድርጌ እናንተን ለማስተማር ከዚህ ይሄንን ቻናል ክሬት አድርጌያለሁ። ከእናንተ የሚጠበቀው ፎሎ ማድረግ ብቻ ነው። ከዚህ ቻናል የምትማሩት አማርኛ የማያውቅ ሰው ይኖራል ብዬ አልገምትም። አንዳንድ ቦታ ላይ አሉ። አሁን ለምሳሌ እዚህ ከሌላ ቦታ መጥተው ምንም አማርኛ የማያውቁ ሰዎች አሉ። እነኚህም አማርኛ ያው እንዲያውቁ ደግሞ ከገጠር አካባቢ የሚመጡትም አሁን ይቸገራሉ። ቋንቋ በጣም ብዙ ጊዜ ይቸገራሉ። ዩኒቨርሲቲ አሁን እስከ ሃይስኩል ድረስ ገጠር አካባቢ ተምረው ወደ ዩኒቨርሲቲ ሲገቡ በጣም በቋንቋ ላይ ይቸገራሉ። ዶርም ውስጥ አለመግባባት ምናምን ይፈጠራል። ብዙ ጊዜ በቃ ብቸኛ ይሆናሉ። ከዛ ከብቸኝነት ተላቀው ብቻ እንደ ሎካል እዛ ሀገር እንደተወላጅ ማለት ነው። እዛ ቦታ ላይ እንደተወለደ ሰው እንዲያወሩ አድርጌ አሁን የተለያዩ ቋንቋዎች እዚህ አካባቢ እዚህ ቻናል ላይ ዋናው ማስተላለፍ የምፈልገው ቋንቋ ሁለት ቋንቋዎች ናቸው። ያው አማርኛ ጋር ሶስት አንዳንድ እንግሊዘኛም እጨምራለሁ። አብዛኛው ቦታ ኢትዮጵያ ውስጥ ያው ኦሮሞኛ ይወራል። ኦሮሞኛ ከዛ እኔ በራሴ በኩል ወላይተኛ ወይስ ጋሞኛ እናንተ አስተምራለሁ። አርባ ምንጭ አካባቢ ስትመጡ ወይስ ወላይታ እኔ የምማረው እዚህ ወላይታ ሶዶ ዩኒቨርሲቲ ያው ሰርዲር አይቲ ተማሪ ነኝ። እናንተም ወላይተኛም ግልጽ አድርጌ አሁን ወላይታ አካባቢ የተመደባችሁ ተማሪዎች በዚህ አጋጣሚ እንኳን ደስ አላችሁ። ይሄንን ፔጅ ፎሎ ሰብስክራይብ አድርጉ። ጓደኛዬ ደግሞ ከኦሮሚያ የመጣው አሁን እዚህ ዶርም እኔ ስድስተኛ እዚህ አካባቢ ከዚህ አካባቢ የመጣሁት እኔ ብቻዬ ነኝ። ከአምስቶቹ ሌሎቹ ከኦሮሚያ አካባቢ ነው የመጡት። ከነሱ እዛ አካባቢ ኦሮሚያ አሁን ለምሳሌ ከቦረና የመጣ አለ፣ ከሲዳማ የመጣ አለ፣ ከተለያዩ ቦታ በቃ ቦታው በደንብ ባላቅም ከሀዋሳ የመጣም አለ። እኔ ብቻ የመጣሁት ከዚህ አካባቢ ነው። በዚህ አጋጣሚ ወላይታ አካባቢ የደረሳችሁት ልጆች እንኳን ደስ አላችሁ። እና ወላይተኛ ለማስተማር እናንተ ቋንቋ እዛ አካባቢ በቃ ዶርም ውስጥ ካፌ ስትሄዱ ከተማ ወደ ላይ ወደ ከተማ ስትሄዱ በቃ ካፌ ስትሄዱ ውጭ የሆነ ምግብ ቤት ስትገቡ ስትወጡ የምትጠቀሟቸው አጫጭር በቃ በቀላሉ እንድትሸመድዱ አድርጌ በቀላሉ አስረዳለሁ። ጓደኛዬ ደግሞ ኦሮሞኛን እኔ አሁን በቃ ኦሮሞኛ ችያለሁ ሙሉ በሙሉ ማለት እችላለሁ። ከ70% የሚያህል ኦሮሞኛ ችያለሁ። እና ኦሮሞኛ ገና ትማራላችሁ ማለት ነው። ኦሮሞኛ፣ ወላይተኛ እንዲሁም ከሌላ ቦታ የመጣችሁት አሁን አማርኛ የማይችሉት ልጆችን አማርኛም እንድትችሉ አድርጌ በግልጽ አስረዳለሁ። እና በዋናነት ወላይተኛና
ኦሮሞኛ ነው በተለይ የሚለቀቁት። እነኚህ ቋንቋዎችን ለማስተማር የፈለኩት ያው አብዛኛው ጊዜ አሁን ወላይታ አካባቢ ሰው ይመጣል ከወላይታ ደግሞ ሌላ ቦታ ይሄዳል። በቃ ኦሮሚያ አካባቢ በተለይ ኦሮሚያ አካባቢ የደረሳችሁ ልጆች ማለት ነው። ኦሮሚያ ዩኒቨርሲቲ አሁን ኦሮሚያ ውስጥ ያሉት ብዙ ዩኒቨርሲቲዎች አሁን ኦሮሚያ ውስጥ ናቸው ያሉት። አሁን ቦረና ብትሉ ኦሮሚያ ሀዋሳ ብትሄዱም ኦሮሞኛ ይወራል። ያው እዛ አካባቢ ስትሄዱ የግድ የዛ አካባቢ ቋንቋ ማወቅ አንደኛውና ዋናው እና እዛ ኦሮሚያ አካባቢ ስትሄዱ የግድ ቋንቋ ማወቅ አለባችሁ። ቋንቋ ማለት ዋናው የመግባቢያ ቱልስ ነው እና ግዴታ ነው ቋንቋ ማወቅ። ቋንቋ ለማወቅ ደግሞ ቻናል ፎሎ ማድረግ ብቻ ከእናንተ ይጠበቃል። ጓደኞች ሌሎች ደግሞ እንደዚህ የደረሳቸው ልጆች ስለሚኖሩ ይሄንን ሼር እያደረጋችሁ ለብዙ ሰው እንዲደርስ ደግሞ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ የገባችሁ ደግሞ አንዳንዴ ምን አይነት ለምሳሌ በየቀኑ እዛ አካባቢ የምንጠቀማቸው ቋንቋዎች አሉ። እነኚህ እንደዛ ምን ማለት ነው እያላችሁ እየጠየቃችሁን ፍሪ ኮርስ እሰጣለሁ ማለት ነው። ፍሪ ነው በቃ ከእናንተ የሚጠበቀው ፎሎ አድርጋችሁ ላይክ እያደረጋችሁ ከተመቻችሁ ላይክ እያደረጋችሁ እንዲሁም ለሰው ሼር ማድረግ ዋናው ነገር ሼር እያደረጋችሁ እንደናንተ በቋንቋ እየተቸገሩ ያሉት ለጓደኞቹ ሼር እያደረጋችሁ ማለት ነው። ሼር ማድረግ እንደናንተ አስቡና እዛ ቋንቋ እየተቸገሩ ያሉት ጓደኞች አሉ ማለት ነው። ለነሱ እናንተን ባይጠቅምም ለእነሱም ስለሚጠቅማችሁ ያው ሼር አድርጉ ማለት ነው። ለነሱ ኮፒ ሊንክ አድርጉ። ከእናንተ የሚጠብቀው ይሄ ነው። ከእኔ የሚጠበቀው በቃ ለእናንተ ግልጽ አድርጌ በአጭሩ በቃ ሁሉም ነገር እንድታውቁ እንዳትቸገሩ ግልጽ አድርጌ አስረዳለሁ። መማር የምትፈልጉ ብቻ መማር የማይፈልግ ሰው እንደሌለ ያውቃሉ። ቋንቋ ማለት በጣም አስፈላጊ ነው። እና ይሄ ማለት በጣም ጥሩ አድቫንቴጅ ነው ለእናንተ በጊዜ ይሄን ቪዲዮ እያያችሁ ከሆነ በጣም ጥሩ ሰዓት ላይ እያያችሁ ነው። እና ፎሎ አድርጉ። ከዛሬ በኋላ ኮንቲኒየስሊ ነው የምንለቀው ቪዲዮችን ማለት ነው። ኮንቲኒየስሊ ሁል ቀን ከዶርም እንጀምራለን። ያው ነገ የዚህ ዶርም ውስጥ እቃዎችን ይሄ ማለት ምን ማለት እንደሆነ እቃው እንዴት ማምጣት ስጠንቅም በቃ ሁሉም ነገር አለ። ጃስት ላይክ ሁሉም ነገሮችን በግልጽ እናወራለን ማለት ነው። ስለዚህ ከእናንተ የሚጠበቀው ፎሎ ማድረግ ነው። ሌላ ነገር ሌላ ምን ትጠብቃላችሁ? በቃ ፎሎ አድርጉኝ። ለኔ ሳይሆን ለእናንተ ነው ጥቅም ስላላቸው አሁን ፎሎ ታደርጋላችሁ ላይክ አድርጉ። ቋንቋ በጣም ወሳኝ ነው። ምንም አትቸገሩም። እዛ አካባቢ ስትሄዱ እዛ አካባቢ ያለው ሰው ጋር ትግባባላችሁ በቀላሉ ማለት ነው። ስለዚህ ከእናንተ የሚጠበቀው ፎሎ ማድረግ ብቻ ነው። ፎሎ አድርጉ በቃ።